በዚህ በእመቤታችን ቅድስት ድንግል ማርያም ዙሪያ ላይ የሚነሳ ጥያቄ አለ። የአዳም መርገም እመቤታችን ቅድስት ድንግል ማርያምን ደርሶባታል ወይ የሚል ጥያቄ ነው። ባጭሩ አልደረሰባትም። ያ ጥንተ አብሶ የተባለው ነገር አልደረሰባትም። ይህንን ለመረዳት መጽሐፍ ቅዱስን መመልከት እንችላለን። ያው ዋቢ ለኛ ዋናው ነገር መጽሐፍ ቅዱስ ስለሆነ በዚህ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ይሄ ነብይ እርሷ ከመወለዷ በፊት 700 ዓመት ዓለም አካባቢ የነበረ እግዚአብሔር አምላክ በሰጠው ጸጋ በትንቢት መነጽር አይተው የተናገረ ነብይ ነው። እግዚአብሔር አምላክ ዘርን ባያስቀርልን ኖሮ እንደ ሶዶም በሆንን ገሞራንም በመሰልን ነበር በማለት ተናገረ። የአዳም ዘር መሆኗን ተናገረ። ከአዳም ዘር ሆና ግን መርገም እንዳልደረሰባት ለማጠየቅ ዘርን ባያስቀርልን ኖሮ እንደ ሶዶም በሆንን ገሞራንም በመሰልን ነበር በጠፋን ነበር በማለት እርሷ ከዘር ሁሉ የተለየች መሆኗን ለማጠየቅ ተናገረ። ሌላው ደግሞ ወንድሟ እቴ ሙሽራዬ ብሎ የተቀኘላት ነብዩ ሶሎሞን ስለርሷ የተናገረው ነገር አለ። በዚህ በማሊ ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም አለ። ልብ አድርጉ፣ ነውርም የለብሽም አለ። ይሄ እግዚአብሔር አምላክ ከእናት ማህፀን ጀምሮ እርሷን እንደጠበቀ ለመናገር ነው እንጂ እግዚአብሔር አምላክ ወይም ከወለደች በኋላ ወይም ከጸነሰች በኋላ እግዚአብሔር ምሉ እንዳደረጋት አይደለም። ከዚህ የምንረዳው ነውርም የለብሽም አለ። ሌላው ደግሞ አባቷ ነብዩ ዳዊት በዚህ በመዝሙር 44 ከቁጥር 9 እስከ 11 ስንመለከት ንግስቲቱ በማለት ይገልጻታል። እሷን የወርቅ መጎናጸፊያ ተሸፋፍና በቀኝ ትቆማለች አለ። ያው ወርቅ የተባለው የንጽህና ምሳሌ ነው። ተሸፋፍና ደራርባ የተባለው ደግሞ ንጻ ስጋ ንጻ ነፍስ ሁለቱን አንድ ላይ ደራርባ መያዟን ነው። ስለዚህ ከእናቷ ማፀን ጀምሮ እግዚአብሔር አምላክ እንደጠበቃት በዚህም እንረዳለን። ከዚህ በላይ ደግሞ የሚገርመው ይሄ ቃል ለዚህ ወይም ለኛ ለዚህ ጥያቄ መልስ ይሆናል። መልአኩ ቅዱስ ገብርኤል በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ስንመለከት መጥተው ምንድነው ያለው? ጸጋ የሞላብሽ ሆይ አለ። ልብ አድርጉ፣ ጸጋ የሞላብሽ ሆይ አለ። እርግጥ ነው በብሉይ ኪዳን ከሰው ልጆች ሁሉ ጸጋ ርቆ ነበረ፣ ተራቁቶ ነበረ። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች እንደተናገረው ከሰው ልጆች ሁሉ ክብር ርቆ ነበረ፣ ጎሎ ነበረ ብሎ ተናገረ። ግን መልአኩ ቅዱስ ገብርኤል መጥቶ ጸጋ የሞላብሽ ሆይ ደስ ይበልሽ አለ። ጸጋ የሞላብሽ ሆይ ደስ ይበልሽ አለ። ከዚህ ቃል የምንረዳው ከሰው ልጆች ሁሉ ጸጋ ርቆ በነበረበት ወቅት ላይ መልአኩ ቅዱስ ገብርኤል መጥቶ እሷ ኢየሱስ ክርስቶስን ሳትጸንስ በፊት ጸጋ የሞላብሽ ብሎ ተናገረ። ልብ አድርጉ። ግን እሷ ጸጋ ተመልታ ባትገኝ ኖሮ በእርሷ ላይ የጸጋ ምልአት ባይገኝ ኖሮ መልአኩ ቅዱስ ገብርኤል መጥቶ እንዲህ ይላት ነበረ፣ ክርስቶስን በጸነስሽ ጊዜ ጸጋ ይሞላብሻል ብሎ ይናገራል። ግን ይህንን አላለም። እግዚአብሔር አምላክ ሳይጸነስ በፊት ክርስቶስ ሳይጸነስ በፊት ምንድነው ያላት? ጸጋ የሞላብሽ ሆይ ደስ ይበልሽ አለ። አንቺ ከሴቶች መካከል የተባረክሽ ብለው ከሁሉ የተባረከች እንደሆነች ለማጠየቅ ተናገረ። እግዚአብሔር እንደጠበቃት ምልዕተ ጸጋ ምልዕተ ክብር እንደሆነች ለማጠየቅ ጸጋ የሞላብሽ ሆይ ብሎ ተናገረ እንጂ እግዚአብሔርን በጸነስሽ ጊዜ ጸጋ ይሞላብሻል አላለም። ስለዚህ እግዚአብሔርን ከመጽነሷ በፊት እመቤታችን ቅድስት ድንግል ማርያም ንጽሕት ናት።